ዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ መነሻ በማድረግ የምናቀርበውን ዕለታዊውን የመረጃ ክፍለ ጊዜያችን ነው ይዘን እየቀረብ ነው። በተለያዩ የአማራ ክልል አካባቢዎች ጠንካራ ውጊያዎች ሲደረጉ ነው ያለፉትን 2 ቀናት የዘለቁት። በጎንደር ቋራ ከፍተኛ የሆነ ውጊያ ተደርጎ ከ40 በላይ የአገዛዙ ወታደሮች መደምሰሳቸውን ነው ያገኘነው መረጃ የሚያመለክተው። በጎጃምም እንደዚሁ በ9 ቀጠናዎች ውጊያዎች ሲደረጉ መዋላቸውን ነው ከጎጃም ከቀጠናው አስተባባሪ ክፍል የደረሰን መረጃ የሚያመለክተው። በመቶዎች የሚቆጠሩ የአገዛዙ ወታደሮች ሙትና ምርኮኛ መሆናቸው ተመልክቷል። በኦሮሚያ ክልልም እንደዚሁ የኦሮሞ ነጻነት ሰራዊት ከአገዛዙ መከላከያና የተለያዩ ጥምር ኃይሎች ጋር የሚያደርገው ፍልሚያ እንደቀጠለ ነው። ከትላንት በስቲያም በያያ ጉለሌ ወረዳ በሰሜን ሸዋ ዞን ማለት ነው በ31 የጸረ ሽምቅ ኃይል ላይ የኦሮሞ ነጻነት ሰራዊት በወሰደው እርምጃ ሙሉ በሙሉ መደምሰሱን ነው የገለጸው። በተለያዩ አካባቢዎችም እንደዚሁ ውጊያዎች መቀጠላቸውን የኦሮሞ ነጻነት ሰራዊት ካሰራጨው መግለጫ ለማወቅ ተችሏል። ሌሎች መረጃዎችም አሉ። የኢትዮ ኤርትራ ጉዳይንም እንዲሁ እናነሳለን። የተለያዩ የጥናት ተቋማት የምርምር ተቋማት በጉዳዩ ዙሪያ ጽሁፎችን ምርምር ውጤቶችን እያወጡ ይገኛሉ። ጦርነቱ ከተከሰተ አጠቃላይ የቀጠናው ቀውስ ሊሆን እንደሚችል በመግለጽ ላይ ይገኛሉ። ምናልባትም ለአውሮፓም የሚተርፍ ይሆናል የሚል የጥናት ውጤት ከአንድ የኔዘርላንድ የጥናት ተቋም መውጣቱን ነው ያገኘነው መረጃ የሚያመለክተው። የህወሓቷ ወይዘሮ ፈትለወርቅ ሞንጆሪኖ መግለጫ ሰጥተዋል። በአንድ በውጭ ሀገር በሚገኝ ሚዲያ ላይ በሰጡት መግለጫ በወቅታዊው አጠቃላይ የህወሓትና የኢትዮጵያ ጉዳይ ላይም እንደዚሁ ሰፊ ትንታኔ ሰጥተዋል። ይህንንም ጉዳይ እንመለከተዋለን። የስንዴ ፖለቲካም የዛሬው አጀንዳችን ይሆናል። ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለጣው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ ጥልን ገለጣው። ደህና እግዚአብሔር ይመስገን። እንደምን ዋልክ መሳይ? እንግዲህ ያው ተገናኝተናል። ዛሬም እንደተለመደው በተለያዩ ርዕሰ ጉዳዮች ያሉትን መረጃዎች እናካፍላለን። በአንዳንዶቹ ላይ ሰፋ አድርገን ትንታኔ የምንሰጥበት ይሆናል። ገለጣው ቀደም ሲል የጠቀስኳቸው ርዕሰ ጉዳዮች አሉ። ከዚህ በተጨማሪ የዓለም አቀፉ ማህበረሰብ በኢትዮጵያ አንጻር ያለው ቁመና ምን ይመስላል የሚለውን አንዳንድ መረጃዎች እየደረሱ ነው። መረጃዎቹ በጣም አሳሳቢ ናቸው። በተለይ በአዲስ አበባ የሚንቀሳቀሱ የተለያዩ የግብረ ሰናይ ተቋማት በአማራ ክልል በተለያዩ አካባቢዎች ያለውን ወቅታዊ ሁኔታ በተመለከተ የያዙት አቋም እጅግ አሳሳቢ ነው። በተለይ በአማራ ክልል አንጻር የሚያሳዩት ወገንተኛ የሆነ አቋምና አካሄድ ብዙዎችን ቅር የሚያሰኝ እንደሆነ ነው የተረዳ ነው። በአማራ ክልል ያለውን የአጠቃላይ የሰብአዊ መብት ጥሰት በአገዛዙ እየተፈጸመ ያለውን ከዘር ማጥፋት ጋር የሚቆጠር እርምጃና ጭፍጨፋ እንደዚሁ እንዳላየ ሆነው የሚያልፉበት ሁኔታ በተለያዩ አካባቢዎች የሚረዱ ሰዎች ቁጥራቸው እየጨመሩ ይገኛሉ። ነገር ግን እስካሁን ዓለም አቀፉ ማህበረሰብ ይህንን ጉዳይ ችላ ያለበት ሁኔታ በሰፊው እየተነሳ ይገኛል። ለምን በዛ ቀጠና በዛ አካባቢ በዓለም አቀፉ ማህበረሰብ ዘንድ ችላ እንደተባለ ያሳሰባቸው ወገኖች ናቸው ከውስጥ መረጃውን የላኩልን። ሆን ተብሎ በተለይም በአማራ ክልል ላይ ያለውን ሁኔታ ወደ ጎን ያደረጉበት፣ በሌላ አካባቢ ሲሆን ግን ለምሳሌ ትግራይን የጠቀሱት በትግራይ ሲሆን ግን አስቸኳይና በአፋጣኝ እርምጃ የሚወስዱበት በቶሎ የሚደርሱበት ሁኔታ ነው ያለው። ሌላው ያነሱት ዓለም አቀፉ ማህበረሰብ ወልቃይትንና ራያን በተመለከተም እንደዚሁ አንድ እየገፋው ያለ አጀንዳ እንዳለ ነው የሰማነው። የፕሪቶሪያን ስምምነት መነሻ አድርገው ሁለቱ አካባቢዎች ራያና ወልቃይት ራሳቸውን ችለው ክልል እንዲሆኑ የመፍትሄ ሐሳብ እያቀረቡ እንዳለና ይህንንም ሐሳብ ወደፊት እየገፉበት እንደሆነ ነው የሰማነው። ገለጣው እስቲ ከዚህ ሐሳብ እንጀምር።